ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት የተኛበት የመጀመሪያው አንዱ ምክንያት እንስሳት በሚያድሩበት ቦታ የተወለደበት ምክንያት ከእንስሳዊ ሕይወት ላወጣችሁ መልአካዊ ሕይወት ወይንም የቀደመ የሰጣችሁ መልኬን ልመልስላችሁ መጥቻለሁ ለማለት እርሱ በልዑል ዙፋኑ የሚኖር ሲሆን እኛን ወደ ቀደመ ልዕልናችን ወደ አንድነት ወደ ማይበረ መላእክት ለመመለስ እርሱ በከብት በረት ተወለደ። እሱ በእንስሳ በረት ተወልዶ እኛን ከእንስሳዊ ጸባይ አውጥቶ ከእንስሳዊ ባህሪ አውጥቶ ወደ ሰውነት ባህሪ መልሶናል። ቅዱስ ዳዊት እንዲህ ብሎ ተናግሯል። ሰብሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰው ክቡር ነበረ፣ ነገር ግን አላወቀም። ክብሩን ባለማወቁ የተነሳ እንደ እንስሳ ሆነ ብሎ ተናግሯል። እንደ እንስሳ ሆነ። ሰው እንደ እንስሳ ሆኖ ነበር። መጻሕፍት ሌሎችም ተባብረው እንደተናገሩት ነቢያት እንስሳት ይይሱነ እስመ አልቦሙ ደይን በዕለተ ኩነኔ። እንስሳት እንደውም ይበልጡናል፣ ለምን ቢባል በመጨረሻው ቀን ፍርድ አያገኛቸውምና ብለው ተናግረዋል። ስለዚህ ሰውን ከእንስሳነት ባህሪ አውጥቶ ወደ መልአክ ባህሪ ለመመለስ እግዚአብሔር በእንስሳት በረት ከብቶች በሚያድሩበት በረት ተወለደ። ለምን እንደዚህ ያደረገ ስንል ሰው እንደ እንስሳ ሆኖ ነበርና ከእንስሳዊ ባህሪ አውጥቶ መልአካዊ ባህሪ ሰዋዊ ባህሪን የቀድሞ ባህሪውን ለመመለስ ወደ ቀደመ ክብሩ ለመመለስ እግዚአብሔር በእንስሳ በረት በከብት በረት ተወለደ ለማለት በጎል ሰከበ ብሎ ይናገራል። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ሰዓት ላይ ሁላችንም እንደምናውቀው ከሰማይ መላእክት ይጠብቁ ያገለግሉት ዘንድ የሰማይ መላእክትን ይዞ አልመጣም። ብቻውን ተሳው ተሳቱ ነገድ 99ኙን ነገደ መላእክት ትቶ ብቻውን ነው የመጣው እና እሱ ብቻውን መጥቶ በልደቱ መላእክትን ከኛ ጋር አንድ እንዲሆኑ አድርጓቸዋል። ስለምን እንደዛ አደረገ ተብሎ ቢጠየቅ መላእክትና ሰው የጥል ግድግዳ ፈርሶላቸው አንድ ሆነው የሚዘምሩበት ዘመን ከመላእክት ህብረት ተለይተን ነበርና ያ የተቋረጠው ለ5500 ዘመን የተለየው የመላእክት ህብረት እንደገና እንደተጀመረልን ያስረዳ ዘንድ መላእክት ከእርሱ ጋር መጥተዋልና ስለዚህ ከዚህ የተነሳ ነው። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ለመላእክት ብርሃንን ያለበሰ፣ ለዛፎች ቅጠልን ያለበሰ፣ ለአዕዋፍ ክንፍን የሰጠ መብረሪያ ላባን ያለበሰ፣ ለራስ ጸጉርን ለመምህር ደቀ መዝሙርን ለጥርስ ከንፈርን ያለበሰ፣ ለሰውነት ስጋን ያለበሰ አምላክ ሲሆን እርሱ በቤተልሔም ራቁቱን ተወልዷል። ስለምን መድኃኒታችን ኢየሱስ ክርስቶስ ሁሉ ያለው በቤተልሔም ራቁቱን ተወለደ ብንል አዳም ከገነት እርቃኑን ተሰዶ ስለነበር እርቃኑን የሆነውን አዳምን አጋንንት በክህደት ያራቁቱትን አዳምን የልጅነትን ልብስ ለማልበስ እሱ ራቁቱን ተወልዶ ካሳ ካሰልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እናቱ ቅዱስ ያሬድ እንደተናገረው አሁንም አልበሰቶ እሙ ቆጽለ በለሶን እመቤታችን የምታለብሰው ልብስ አታ የበለስ ቅጠል ቆርጣ እንዲለብስ አድርገዋለች። ቀድሞ ያቺ በለስ ራቁታችንን አድርጋን ነበረ። አሁን ሲመጣ ያቺ በለስ ለምልም አገኛት። ቀድሞ አዳም ቆርጦ የለበሳት በለስ ያቺ በለስ የተባለችው ኃጢአት ናት። አሁን ደግሞ ሰው የጥንተ አብሶን ኃጢአት ብቻ ሳይሆን ምልዓተ ኃጢአት ተካክሎ ዓለምን ለማጥፋት ኃጢአት እንደገና ጥንተ አብሶ በአዳም ይታወቃል። ምልዓተ ኃጢአት በሰብአ ሰዶም በሰብአ ትካት በእነዚህ ይታወቃል። በምልዓተ ኃጢአት ከሰማይ እሳት ዘንቦባቸዋል ሰዶምና ገሞራን። ሰብአ ትካትን ደግሞ ከመሬት ተከፍታ አፏን ከፍታ አውጥታ የፈላ ውሃ አውጥታ እንዲሰጥሙ አድርጋቸዋለች። በዚህ ምክንያት ኃጢአት በዓለም ላይ ሰፍና አግኝቷት ነበረ። ያችን የሰፈነችውን ኃጢአት በክርስቶስ ዕፀ በለስን በለበሰ ጊዜ ወይንም የበለስ ቅጠልን ቆርጣ እናቱ ባለበሰችው ጊዜ ኃጢአት እንደተወገደልን ያጠይቃል። ሌላው ምንድነው? ክርስቶስን እናቱ እመቤታችን ቅድስት ድንግል ማርያም አውራጣቱን በፈትል አስረዋለች። በዛራ ልማድ ብለው ሊቃውንት ተርጉመውታል። ሌላው ግን ዮሴፍና ኒቆዲሞስ እንደዚህ አድርገው ይገንዙሃል ስትል ነው። ልብስ አልብሰዋለች። ልብስ ክርስቶስ የለበሰበት ምክንያት በጨርቅ የተጠቀለለበት ምክንያት ለመጀመሪያ የልጅነትን ልብስ የኃጢአትን ልብስ አርቀህ ለሰው ልጆች የልጅነትን ልብስ ታለብሳለህ ስትል ነው። ሁለተኛ ዮሴፍና ኒቆዲሞስ በአዲስ በፍታ ይገንዙሃል ስትል ነው። ይሄንንም ወንጌላዊ ቅዱስ ሉቃስ ምን ብሎ ጽፎልናል? ማርያም ወተወድዮ በውስተ ልባ፣ እመቤታችንን በልቧ ትጠብቀው ነበር። ክርስቶስ እንደሚታሰር፣ ክርስቶስ እንደሚገረፍ፣
ክርስቶስ እንደሚሰቀል ክርስቶስ ዮሴፍና ኒቆዲሞስ እንደሚገንዙት ያ ትንቢት እንደሚደርስም እያወቀች ክርስቶስን ይህንን ታደርግ ነበር ማለት ነው። ስለዚህ ቅዱስ ያሬድ ምን ይላል? በጎል ሰከበ፣ በበረት ተጣለ፣ በአጽርቅት ተጠብለለ፣ በጨርቅም ተጠቀለለ ብሎ ይናገራል። በጣም የሚደንቀው ነገር እሱ ልወለድ ባለ ጊዜ በሰማይ ድንግል ማርያምን ወስዶ መወለድ ይቻለው ነበር። ነገር ግን እኛን ከፍ ለማድረግ ልዑል የሆነ እሱ ዝቅ ብሎ በቤተልሔም መጣ። ስለዚህ ምን አለ መልአኩ? የሉቃስ ወንጌል ምዕራፍ 10 ላይ ጀምሮ ሲናገር ምንድነው የሚለው? ወናሁ እዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ዓለም፣ እነሆ ለዓለም ሁሉ የሚሆን ታላቅ ደስታን እነግራቸዋለሁ። እሱም እስመ ተወልደ ለክሙ መድህን ዘውእቱ ክርስቶስ አብይ በሀገረ ዳዊት፣ እርሱም ለዓለም ሁሉ ድህነትን የሚያድል ለዓለም ሁሉ መድኃኒት የሚሆን ክርስቶስ በዳዊት ሀገር ተወልዶላቸዋልና ብሎ ለእረኞች ነግሯቸዋል።